ይሄን መቀበል ያቃታቸው አላዛኞች ቢያላዝኑ ምንም የሚያመጡት ነገር የለም። አላዝነው ይቀራሉ። ዶሮ አፍንጫችንን ይዘን ነበር በፒያሳ የምናልፈው። ዶሮ ማነቂያ በምን ማንስ ይሄዳል? እውነት እንነጋገር ካልን ዛሬ እንዲህ በርቶ እስቲ እንንሸርሸርበት እያልን እንዴ ሊመሰገኑ እኮ ይገባል። እውነት እንነጋገር ካልን ፍጹም ቅዱስ ፍጹም እንትን አይደለም። ግን ብናደንቃቸው ብንረዳቸው አይዟችሁ ብንላቸው ከዚህ በላይ ሊሰሩልን ይችላሉ። ይሄ ነው በቃ እውነቱን ልንገር። ይሄ ምንም ቢሉኝ ይሄን እያባዘነች ነው እላችኋለሁ። ይህች ሴትዮ የድምፃዊ አርቲስት ማህሙድ አህመድ ሚስት የነበረችና እንደዚህ ስታቃጥለው እንግዲህ እግዚአብሔር ያሳያችሁ 27 ዓመት ብሎ ወያኔ እንግዲህ የወያኔነቷ ጅማሬ ላይ ለምን ወደ ኋላ ሄጄ አልነግራችሁም? በ1980ዎቹ በ1980 ወይም ወያኔ ሊገባ 1 ዓመት ምናምን ሲቀረው ካስታወሳችሁ ማህሙድ አህመድ የዘፈነው ሰላም የሚለው መዝሙር እሱ መዝሙር ያለ ጊዜው የወጣ ነው። የኢትዮጵያን ጦር ኃይሎች የሚያዘናጋና ወያኔዎች ደግሞ በረሃ ሆነው ሬዲዮ ጣቢያቸው ላይ ይካአሉ ወይም ደግሞ እንበር ተጋዳላ ያዘፍኑ ነበር። ማህሙድ ያንን እንዲጽፍ ማነው እንዲዘፍን የብሔራዊ ቲያትሯ ተዋናይ ሴትዮ እሷም ያው እሷም ጅራት አስረዝማለች። ማነው ስሟ? ኧረ የዛ የጥፋ ስሟ የራሷ ጉዳይ። ስታከብራቸው የነበሩ ሰዎች ሲቀሉ ማየት ያናድዳል በእውነት። ማህሙድ አህመድ ራሱ በቅርቡ ሐውልት ምናምን ተብሎ የሆነ ፖለቲክስ ተሰርቶበታል። ያውም በእነዚህ በዘረኞች ማለት ነው። አርቲስቶች ጥንቃቄ አድርጉ። ለውጥ መምጣት አይቀርም። የሚቀጥለው ትውልድ እንደ በፊቱ አይነት አይሆንም። 100 ዓመት ከ50 ዓመት በላይ የፈለገውን እድሜ ልክህን ስለ ኢትዮጵያ ዘመረህ ከኢትዮጵያ የሀገር ውስጥ ጠላቶች ጋር ከተባበርክ አለቀልህ ነው ምድር ከዘረኞች ጋር። አሁን ያለው ሁኔታ ኢትዮጵያ የአፍሪካ ዩጎዝላቪያ ተብላለች። ስለ ኢትዮጵያ አንድነት ስትዘምር የነበርክ ሁሉ አትቅለል። ወደዚህ ሴትዮ ልመለስ። እያራዘነች ያለችው እሷ ናት ወገኖች። እኔ በሀገሬ ላይ እንደ እስስት ዓላማቸውን እየቀየሩ አዲስ ስርዓት በመጣ ቁጥር ሁሉ ጅራታቸውን እየቆሉ የኢትዮጵያን ሰፊ ሕዝብ የሚተናከሉትን ዝም አለን። ሴትዮ አይዋት ሆረብል የመጨረሻ ሰይጣን ቤተ ክርስቲያን በጥብጣለች። ያውም ሲኖዶስ እኮ ነው። በተለይ አባ ጳውሎስ የሚባለው የካቶሊኩ ጳጳስ እሱ በነበረ ጊዜ እኮ መነኮሳቱን እኮ ትርምስምሳቸውን ያወጣቸው። ወያኔ ሲገባ ሽጉጥ ሁሉ ነበራት። ይህን ታውቃላችሁ? ሽጉጥ ተሰጥቷት ማህሙድ አሳዘነኝ እንዴት እንዳለፈ ይሄ ጊዜ ዋ እያለች ስታወጣ ሽጉጥ አይታያችሁ? በቅርቡ እኮ ሲፋታ ነው ሰላም ያገኘው። ኢቨን የድሮ ገመናውን የእኛም ቤት ጫማ መቶ ይጠርግ ነበርና የማህሙድን ታሪክ እናውቃለን። ጎበዝ ነው። ሊስትሮነት ሰርቷል። ይሄ እንግዲህ በጉራጌ ማህበረሰብ አሁን ታዋቂ ነጋዴ የምትሏቸው ሁሉ ያላደረገ እንደ ጉራጌ ሰራተኛ እንደሌለ በመላው ዓለም ይታወቃል። ይቅርታ በመላው ኢትዮጵያ ይታወቃል። ግን እቺ ሴትዮ ምን ጣለው እሷ ላይ ነው ብሎ እኔ አሁን ሳስታውሰው ልጆቹ ያሳዝኑኛል። ምንም ችግር የለውም። የኢትዮጵያ ሰፊ ሕዝብ የሚፈልገው ብርቅርቅና የቅንጦት ህንፃዎችን ሳይሆን ቅድሚያ ለሰዎች ሊሰጠው የሚገባው ይሄ ጥያቄ እንደውም ወያኔዎች ሲገቡ ከህንፃና ከምናምንቴ በፊት ወይም ከዲሞክራሲ በፊት እንደውም ዳቦ ብሎ ነበር ያኔ አስታውሳለሁ። የለም ያ ዳቦ አሁንም የለም፣ ያንንም አልነበረም። እንግዲህ ተመልከቱ፣ ተፈጥሮዋ ከትግራይ ማህበረሰብ እንደሆነ እንሰማለን። የወያኔዎችን ዓላማ ደግፋ ወልቃይትና ራያ ደግሞ እኮ አነጋገሯ ሰምታችኋታል። አንድ ቦታ ላይ እንደው ወረድ ብለን ብንይዘው ጃንሆይ እንደዚህ ብለው ምናምን እያለች የመንደሩኝ ወሬኛ መሆኗ የአወራሯ ስልት ያስታውቃል። ይሄ ቡና ላይ ሰው የሚከተክቱ ሴቶች የሉም?
አነጋገሯ ሁሉ እንደዛ ነው። እርጉም የመጨረሻ በ85 ዓመቷ ይሄ የእንትን ጸጉር እኮ ነው ዊግ። ብዙ ሰዎች ሂውማን ሄር ስላላችሁ ኢትስ ኖት ሂውማን ሄር። ሂውማን ሄር ማን ኖርማል ነው። እቺ ዊግ ነው የምታደርገው። ፒያሳ ይሸት ነበር አለች። ፒያሳ የምትልከሸክሽበት ቦታ የነበረ ነው መሐሙድ ከማግባቱ በፊት። ልክስክሳ ባሉ ማማኩሊ እንዲህ እዛ ስትልከሰከስበት የፒያሳ የት ቦታ ነው ሽታ ያለው? ሽታ አንቺ ነሽ እንደውም ግም የሆንሽው እንጂ ፒያሳ የት ቦታ ነው? አፍሽ ገማ፣ ንግግርሽ የገማ። ሰፊውን የኢትዮጵያ ሕዝብ እየሰደበች ነው ወገኖች። ለውጥ መምጣቱ አይቀርም። እና አብይ አህመድ አሁን በስርዓት ላይ ያሉት መገርሰሳቸው የማይቀር ጉዳይ ነው። ብትሞት እንኳን በቃብሯ ላይ የሚጻፈው ጽሑፍ እኔ ነኝ የማውቀው። ለመሐሙድ አህመድ የተሰራው ሰላም የሚባለው መዝሙር ያለ ጊዜው የተዘመረ ነው። የዛን ጊዜ አባረ በለው መዘፈን ነበር የሚገባው። ግን ሰራዊቱ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። ሰላም የሚጠላ የለም። ግን ያ ወቅት በእኛ ላይ ደግሞ ሰላም አይደለም እየታወጀ ያለው። ጦርነት በከባድ ሁኔታ ሻዕቢያና ወያኔ የተጠናከሩበት የምዕራቡ ዓለም እርዳታ እየሰጣቸው ባለበት ሰዓት መንግስቱ ኃይለማርያም ራሱ ሰላም ተመኘ። የዛን ሰዓት ሰላም ተመኘና አውሮፕላን ጠልፎ ዚምባብዌ። ሁሉም ነገር የተያዘ ስለሆነ ነው እኮ የዘባረኩ ሳይሆን እውነታውን ለመናገር ፈልጌ ነው። የኢትዮጵያ ሰፊ ሕዝብ የሚያብለጨልጭ ነገር አለ ያማረው። እኔ ኢትዮጵያ ደርሰው የሚመጡ ሰዎች ይነግሩኛል። ሰው እንዴት ነው በሚዲያ እንደሚነገረው ነው እየጠየኳት አንዷን ደስ ብሎታል እንዲህ የአዲስ አበባ መንገዱ ምናምን። ኧረ ተው ያው እሱ ተሰርቷል። ግን ሰው እንዴ ሳልበላ ሳልጠግብ እንዴት አድርጌ ነው ቅንጦት ቦታ ላይ ሄጄ የምዝናናው? ወገኖች እኔ የሰለጠነው ዓለም ውስጥ ነው ያለሁት። የዚህ ሀገር ፖለቲከኞች እኔ ያለሁበት ብሪታንያ ሃውስ ኦፍ ኮመንስ they have a plan always። ያ ፕላን ደግሞ based on their economy። በብድር የተሰሩ ነገሮች ሁሉ መጨረሻቸው ጥሩ አይደለም። አሁን ኢትዮጵያ ተበድራለች አይደል? ወደፊት የምታገኘው ፎሬን ከረንሲ በሙሉ ለአይኤምኤፍ ነው የሚከፈለው። ይሄ አገር እንዴት አደገ? ተበድሮ አይደለም፣ ሰራተኛ ስለሆኑ ነው። ሰራተኛ ስለሆኑ ነው። በሁለተኛው ዓለም ጦርነት መገባደጃ እንዳለቀ የኢትዮጵያ ኢኮኖሚና የሳውዝ ኮሪያ ወይም ደቡብ ኮሪያ ኢኮኖሚ ሁለቱም በዚህ በጦርነቱ ምክንያት ዲዛስተር ውስጥ ገብተው ኢኮኖሚያቸው ሁኔታ አንድ አይነት ነበር። ሂስቶሪያንስ ኤንድ ኢኮኖሚስትስ በጻፏቸው ብዙ ነገሮች ካነበብኩት ነው እንግዲህ እነከሌ ብዬ ለማስታወስ ያዳግተኛል። ኮሪያዎች ግን ብድር አይደለም የሄዱት፣ በቀጥታ ወደ ስራ ነው የሄዱት። እኛ ጋር ደግሞ የፊውዳል ስርዓት ነው ያለው። ፊውዳሊዝም መሬት በጥቂት ሰዎች እጅ ነው ያለችው። ጭቆና አለ። ያንን ለማድረግ ቀዳማዊ ኃይለ ሥላሴ ስልጣን ለሰፊው ሕዝብ ለማስረከብም ኢቭን ልጆቻቸውም ታግለዋል እኮ የሞናርክ ኮንስቲቱሽን እንዲስተካከል እምቢ አሉ። እንግዲህ ወደ ኋላ ሄጄ ስናይ ስንማረው የነበረውን ታሪክ ሁሉ ወደ ኋላ አልናገርም። ምክንያቱም ርዕሰ ጉዳያችን ይቺ ጥንብ አሮጌት ናት። ሸታታውን ስለ ሸተተችው አይደል እንዴ መሐሙድ አህመድ በቀይ ካርድ ከቤቱ ያባረራት? እኔ ታየኝ እኮ 27 ዓመት ሙሉ ሽጉጥ የያዘች ሴትዮ በእውቀት ደረጃ የተማረች ናት ይባላል። አይ ዶንት ኖ ግን በዚህ ዕድሜ እኮ ወገኖች ህይወት እንደ ሸክላ አልተሰበራለች አይደል እንዴ? በቀላሉ ብዙ ወጣቶች ያለ ዕድሜያቸው
ሲወድቁ ምን ሲሉ ቆይተዋል። እኛም በወጣትነታችን ለወታደርነት ገብተን ከብዙ ሞት ተርፈናል። ግን አጋጣሚ ሆኖ እድሜ ሰጥቶን እየኖርን ነው። ይሷ ደግሞ የእኛን እጥፍ እድሜ ይዛለች። እንግዲህ ተመልከቱ፣ እጥፍም ባይሆን ያው 3/4ኛውን ተሸክመዋለች። በኃይለ ሥላሴ ጊዜ ነበረች የ1957 የቁንጅና ውድድር አሸናፊ፣ አሁን ደግሞ የሰይጣኒዝም አሸናፊ። ምን አይነት የተረገመች ሴትዮ ናት! ሰፊው ሕዝብ አሁን ምንድን ነው የሚሰማው ይሄንን ሲሰማ? ለነገሩ ያውቃታል ቤተ ክርስቲያን እንዴት። እኔ በዚህ አሁን በቅርቡ ወቅት አባ ሕፃን ከሚባሉ ጋር የነበረው ውጥንቅጥ ታስታውሳላችሁ። ሲኖዶስም ብጥብጥ አድርጋ የወጣች ናት። አሁን የሚያቀርባት አይመስለኝም። እና ወገኖች እንደነዚህ አይነቶችን እኔ ወደ ኋላ ማለት ነው። ለዛ ነው በደንብ አድርጌ የምናገረው። እኔ ባጠገቧ አላውቃትም፣ ግን የእሷን ታሪክ በብዙ መልኩ ሰምተናል። በተለይ በ27 ዓመት ውስጥ የነበረውን ብጥበጣ፣ በተለይ እዚህ ቤተክርስቲያን የምትበጠብጠውን ነገር በየቀኑ መረጃውን በየጊዜው እንሰማ ነበር። የማህሙድ አህመድ ሚስት መስቀል ባነገቱ ካህናት ወይም መነኮሳት ወይም ጳጳሳት መሀል ሽጉጥ ደረቷ ውስጥ ይዛ ነው የምትገባው እየተባለ በቅርቡ እንደውም ቃለ ምልልስ ተደርጎላት ነበር። አስረክብ ያለው ሽጉጡን አለች። ወይኔ ኢትዮጵያ ሀገሬ። ለማንኛውም ይበቃታል መሰለኝ። ይሄንን ድምፄን ብታደርሱ ደስ ይለኛል። አንቺ ባለጌ፣ አንቺ ስድ፣ ንስሐ ገብተሽ ቁርባን ወስደሽ ቢቻል ወደ ገዳም መግባት መግቢያሽ ጊዜ አልፏል። ዛሬ በሰፊው ሕዝብ ላይ እሳት ያነደዱ ሰዎች ላይ እሳት ትጨምራለሽ። አንቺ ውሻ በሏት። ስላዳመጣችሁ አመሰግናለሁ። አድርሱልኝ። ውጉዝ እንደ አርዮስ፣ ውጉዝ ከመ አርዮስ በሉልኝ። ይች ባለጌ ስድ